አንዳንዴ በህይወታችን ብዙ ሰዎች እንዲወስኑልን እንፈቅድላቸውና የሆነች ቀን ለምን እከሌ ጎዳኝ፣ ለምን ይሄ ሰው እንደዚህ ያደረገኝ፣ ለምን በደለኝ? እንዴ እስከ መቼ ነው ሰዎችን የምንወቅሳቸው? ማን ባጠፋ ማን ይቀጣል? ቆም ብለን ማሰብ የነበረብን ራሳችን ለራሳችን መወሰን የነበረብን እኛ አሳልፈን ውስጥ ምስጢራችን ለሰው ከሰጠን በኋላ ለምን ብሎ ጥያቄ ሞኝነት ነው ብዬ ነው የማስበው። ዛሬ ስለ ራሳችን ስለ ውሳኔዎቻችን እና በራሳችን ላይ ስላሉን መብቶች ትንሽ እንድንነጋገር ነበር የፈለግኩት። ሁል ጊዜ የእኔም የብዙ ሰዎችም ጥያቄ ነው። በተለይ እኛ ሴቶች ይህ ሰው ጥሩ ነው፣ ከዚህ ሰው ጋር እንደዚህ አድርጌ፣ እሱማ እኮ እንዲህ ነበረ እንዴ እንደዛ እየተባለ እስከመቼ? አዎ ያ ሰው ጥሩ ሊሆን ይችላል በእነሱ እይታ፣ በአንቺ እይታ ግን ያ ሰው ሌላ ሰው ሊሆን ይችላል። ሜቢ ለእነሱ ጥሩ ሰው የሆነ ሰው ለአንቺ ጥሩ ይሆናል ማለት አይደለም። በቃ ብቻ በሁሉም ነገር በስራ የምንሄድ በትምህርት የምንሄድ ብቻ ሰዎች ባሉን የመረጥነው የምንወደው ፊልድ ለራሳችን ለልባችን የነገርነው ፊልድ ሌላ፣ ሰዎች ያበላል ስላሉን ግን የምንገባበት ፊልድ ሌላ። ከዛ ስሜታችን እየተጎዳ በግድ የሙትሙታችንን ከዛ ስራ ጋር ከዛ ትምህርት ጋር ዋቴቨር ትግላችን በቃ የሆነ የሞት ሞት። የሰው ልጅ እኮ ደስተኛ የሚሆነው በሚወደው ነገር ሲከበብ ነው። ያ ማለት የምንወደውን ስንሰራ፣ የምንወደውን ስንበላ፣ የምንወደውን ስንማር፣ ከምንወዳቸው ሰዎች ጋር ስንኖር፣ የምንወደው ቦታ ስንሆን፣ ሁሉም ነገሮች 100% ጥንቅቅ ያሉ ባይሆኑ እንኳን የውስጥ ሰላም ኖሮን ልንቀጥልበት የምንችለው በዛ መንገድ ነው። ግን እናንተ ወስኑልኝ፣ እኔ የምልሽ ምን ለመስራት አስበሻል? እኔ እንጃ ምን ብሰራ ምን ትመክሪኛለሽ እንላለን ማለት ነው። ከዛ ደግሞ ከሆነ ሰው ጋር እንተዋወቃለን፣ የሆነ ሪሌሽንሽፕ ውስጥ የመግባት አቅማችንን እናይና ሰዎች እንዲወስኑልን ደግሞ እኔ የምልሽ ከእንትና ጋር እኮ እንዲህ ነበርና ምን ትይኛለሽ? ምን ትመክሪኛለሽ? እሱ እኮ እንደዚህ አይነት ሰው ነው፣ አይሆንሽም፣ ቢቀርብሽ ይሻላል፣ እኔ እነግርሻለሁ በኋላ። ምናልባት እኮ ያ ሰው ላንቺ ጥሩ ሊሆን ይችላል። ምናልባት እሷ ከላይ ላይ ይሆናል ያየችው፣ ሞር አንቺ የቀረብሽውን ያወቅሽውን ያህል የምታውቀው ነገር ላይኖር ይችላል። በቃ በነጋታው ሲደውልልሽ አታነሽም፣ እንገናኝ፣ አይ ቢዚ ነኝ አይመቸኝም፣ ከሆነ ቀናት በኋላ ይቅርታ እኔ ከአንተ ጋር መቀጠል አልፈልግም፣ ተፈጸመ። ህይወታችሁን አበላሻችሁት። ለምን እንደዚህ ይሆናል? በእርግጥ እናንተን ብቻ እየወቀስኩ አይደለም፣ እኔም እንደዚህ አይነት ስራ ላይ ነኝ። ስራ ነው ይሄ። ለምን የሰዎችን ምክር የሰዎችን ሀሳብ ብቻ እየተቀበለን የምንተገብር ከሆነ ያው ስራ ነው፣ ትዕዛዝ ተቀብለን ኦርደር ማድረግ ማለት ነው። ያ ተገቢ ነው ብዬ አላስብም። እኔ ወደ ራሴ ተመልሻለሁ። አሁን ላይ ምክር እጠይቃለሁ፣ አማክራለሁ፣ ሀሳብ እሰበስባለሁ። ግን በጣም ወረደ መወስነው ለእኔ በሚመቸኝ መልኩ እንጂ ሰዎች ይሆናል ስላሉ ወይ ሜቢ ሊሆን ይችላል ብለው ስለገመቱ የሰጡኝን ሀሳብ እንደወረደ መቀበል ትቻለሁ። ስለዚህ ለራሳችን ያለነው ራሳችንን መምከር የምንችለው ራሳችንን። አዎ የሰዎች ምክር ያስፈልገናል አያስፈልገንም እያልኩ አይደለም፣ ግን በልኩ። እንዴት ሰው የቤቱ ሽሮ አሮበት የሰው ቤት ደስታ ያማስላል? የማይሆን ነው። የእነሱም የራሳቸው የሆነ ፈተና መከራ አለባቸው። ነገር ግን የእነሱ ላይፍ በቃ በጣም የሚያምር እንደሆነ ባያምርም እንኳን የሆነ እነሱ በራሳቸው ውሳኔ እነሱ በመወሰናቸው የተሳካ ህይወት እየመሩ እንደሆነ አድርገው ነው አክት የሚያደርጉት። ሰው አንቺ ምስኪኗ ደግሞ የእነሱን ድራማ ታይና እኔም በእነሱ ብመራ ይሻለኛል የምን ውሳኔ ላይ ትደርሻለሽ? እና
ላይፍሽን በቃ ምስቅልቅልቅል ነው የምታደርጊው። እና የኔ እህት እኔ ተምሬያለሁ፣ ተመክሬያለሁ፣ ተመልሻለሁ። አንቺም ተመከሪ፣ ወደ ራስሽ ተመለሽ። እመኚኝ፣ ከአንቺ በላይ የሚወድሽ ከራስሽ በላይ ለራስሽ ክብር ያለው ማንም የለም። አንቺ ራስሽን ስታከብሪ ትከብሪያለሽ። ራስሽን ስትወጂ ትወደጃለሽ። ራስሽን ትልቅ አድርገሽ ስታይ ትልቅ መሆንሽ ለሰዎች ግልጽ ይሆናል። ሁሉም ሰው በእግዚአብሔር አምሳል ነው የተፈጠረው። ሁሉም ሰው እኩል አይምሮ አለው፣ እኩል አካል አለው፣ እኩል ማስተዋል አለው። ምክንያቱም አይምሮ ማገናዘብ እንድንችል፣ እንድናስተውል፣ እንድናስብ፣ እንድናጤን ለሁላችንም ሰጥቶናል። እግዚአብሔር ለአንዱ አይምሮ ሰጥቶት ለአንዱ ሌላ ነገር አልሰጠውም። ለሁላችንም አንድ አይነት የሰውነት ክፍል ነው የሰጠን። እያንዳንዷ የሰውነት ክፍሎቻችን፣ እያንዳንዷ የሰውነት ህዋሳቶቻችን አንድ አይነት ናቸው። ግን የሚለያየው አመለካከታችን ነው። አመለካከታችን ደግሞ ምንድን ነው? እሳቱም ያው ውሃውም ያው ወደ መረጥከው እጅህን ስደድ ነውና ቃሉ። ምርጫው ለኛ ነው። እግዚአብሔር ዲክታተር የሆነ መንግስት አይደለም። በጣም ዲሞክራሲያዊ የሆነ አምላክ ነው ያለን። የሚገርም በቃ በራሱ ፍጥረት መልሶ እናንተ ምረጡ፣ የወደዳችሁትን አድርጉ ያለ ድንቅ አምላክ ነው ያለን። እንደ ምድራዊ መንግስት፣ እንደ ምድራዊ ገዢ፣ እንደ ምድራዊ ሸክላ ሰሪ ቢሆን ኖሮ እኔ በዚህ መልኩ ቀይሼ አበጃጅቻቸዋለሁ እና በዚህ መልኩ ነው የምትኖሩት፣ እኔ በሰጠኋችሁ ህግ ነበር የሚለው። ህግጋቶቼ እነዚህ ናቸው፣ እነዚህም ብትተላለፉ ትቀጣላችሁ። ነገር ግን ወደ ወደዳችሁት የመሄድ መብት አላችሁ ብሎ ፈቅዶልናል። ስለዚህ በሀሳብ ደረጃ መስሎ ስለታያችሁ ነው እንጂ በትክክል በፊት ለፊታችን እሳትና ውሃ ቀርቦ በሉ እጃችሁን ክተቱ፣ የትኛው ደስ ይላል ብትባሉ ሁላችሁም ውሃ ውስጥ እንጂ እሳት ውስጥ እጃችሁን አትከቱም። ውሳኔዎቻችንም አመለካከቶቻችንም አስተሳሰቦቻችንም እያንዳንዱ እርምጃችን ግልጽ ነው። ግን ቆም ብለን ማስተዋል አንፈልግም። ቆም ብለን ራሳችንን በሀሳብ ማስጨነቅ አንፈልግም። ግን ለማይረባ ለሰዎች ወሬ፣ ለትርካ ምርኪ ወሬ ራሳችንን እናስጨንቃለን። እንዴት ያለችው፣ እንዴት ትለኛለች፣ እንዴት በዚህ ወጥቶ በዚህ ገብቶ በቃ ስንፈተፍተው፣ ስንመነዝረው፣ ስንዘረዝረው እንውላለን። ግን በማይረባ ነገር በዛ ልክ ቀናችንን ከምንፈጅ፣ ጊዜያችንን ከምንፈጅ፣ እድሜያችንን ከምናቃጥል ምን አለ ስለ ራሳችን ላይፍ ብናስብ፣ ብናገናዝብ፣ ብናስተውል፣ ከራሳችን ጋር ብንመካከል ምን ችግር አለው? ለራስ ጊዜ መስጠት ምን ችግር አለው? እና ወዶቼ ቀጥ ብላችሁ መንገዳችሁን አስተካክላችሁ ትሄዱ ጥሩ ነው እላለሁ። ሁላችንም መንገዳችንን ብናስተካክል፣ በራሳችን መንገድ የራሳችንን የህይወት መርህ ብናዘጋጅ፣ ሁሉም ሰው የራሱ የሆነ ፕሪንሲፕል ሊኖረው ይገባል። በቃ ግዴታ ነው። ስለዚህ ራሳችን እንወስን። ከኛ በላይ እኛን የሚወደን የለም ከፈጣሪና ከእናቶቻችን ከወላጆቻችን በስተቀር። ስለዚህ እናስብበት ለማለት ያህል ነው። መልክቱ ከተመቻችሁ ለወዳጆቻችሁ አጋሩ። የዚህ ቻናል ቤተሰቦች ስለሆናችሁ ደስተኛ ነኝ። ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በድጋሚ እስክንገናኝ መልካም ቆይታ። ቻው ቻው።